አንሳ የቁመት ጉዳይ በሚቀጥለው ኢንሻአላህ ይጀምራል። ኢንሻአላህ የሚቀጥለው ተሸላሚ በልጅነታቸው ከሀገር የወጡ በዲን ስራ ላይ ትልቅ ስራ የሰሩ ከአባታቸው የተቀበሉ ብዙ ወንድም ያላቸው ሁሉንም ለዲን ያሰማሩ አባታቸው በዲን የኮተኮቷቸው ወደ ዲን ገብቶ ቁርአንን ሀ ብለው ጀምሮ ያፈዙትን ኪታብ ኢማም ሆነው ታዋቂውን የአንሳር መስጂድ ኢማም ሆነው ያንቆረቆሩ ተራዊህን በሰላት ከተራዊህ በኋላ በማስቀረት የጀመሩ ትምህርትን ልሞክር ብለው ኤ ብለው ጀምረው አ ብለው በአቀባጫን ቀጥለው አማርኛን ሀ ብለው ዲግሪውን ሞክረው ዳዕዋን የጀመሩ የዳዕዋ ፈተና ገጥሟቸው የካቴና ወዳጅ የነበሩ አሸንፈው ሰብረው በእስር ቤት ከእጃቸው ቢላቀቅም አእምሯቸው ሳይታሰር ተላቀው የወጡ ያለፉበትን ችግር ተረድተው ችግሬ የህዝቤ ተወካይ ልሁን ብለው የኢፌዴሪ የህዝብ ተወካዮች ምክር ቤት አባል የሆኑ ድምፅ ሆነው በቂ ድምፅ አይደለም ብለው የሃሚልተን ቲቪ የቦርድ ሰብሳቢ በመሆን ድምፅን በድምፅ ከፍታን በከፍታ የጨመሩ ወዳጃችን ኡስታዛችን ኡስታዝ ካሚል ሸምሱ ስራችን አላሁ አክበር አላሁ አክበር አላሁ አክበር ስንመለከታቸው ዘልገግ ቀጠን ያሉ ከመር ያለ እውቀት በጭንቅላታቸው ያዙ መጽሐፍቶችን በመጻፍ ወጣት ከማንቀሳቀስ ክርክረ ሰሙን ያነቃነቁ እውቀትን አባባልን ሀዩማን ማንነትን ሀሳብ መግለጽን ያበረከቱ ድምፅ እንሁን ስለ ድምፅ እናውራ ብለው መካሰር ስለ ሃሚልተን ያማከሩ ያመካከሩ ከስንዴ ከገብስ መሃል ወጥተው ዛሬ የታላቋ ከተማችን የአዲስ አበባ ከተማ መጅሊስ ምክር ቤት አባል በመሆን በህግ በማማከር ፕሬዝዳንቱ ጎን በመቆም መልእክትም ደጋፊም ሰጭም አስተማሪ የሆኑ የሃሚልተን ጀርባ ከሚሳፈሩት መኪና ወርደው ከነቁልፉ መኪናቸውን ለሃሚልተን ያስረከቡ ከመንገድ አንስተው ቢሮ ሆነው ሐሚሌ ኡመታ አኒጅራ ሀጋ አንጅሩ ለፈንቴተኒ ኮንኮላታ ያበዳ ኦሶ አንጅሩ ለንቴተኒ መነገላ ቢከሳ ሃሚልተን ይወፍራል ብረዝም ከሌላ ይረዝማል አሉ። ዘልቀቀው የብዙ ማስተርስ የብዙ እውቀት ባለቤት የሆኑ ታላቁ የሚቀጥሉትን እንደዚህ እየተባለ ይላለን። ከተራራ በላይ ተራራ የሆኑ ጀበሉ አላህ ታላቅ ሰው ታላቅ ጋራ ላይ ታላቅ ዛፍ ይቆማል። በኡማው ላይ ቆመው ለኡማ የቆሙ
እውቀታቸውን ለኡመት የሰጡ እስር ያልበገራቸው ጽሑፍ ያልመለሳቸው ከአድማስ ባሻገር ለማው ያሰቡ አሻግረው የነገን ታሪክ የነገሩ የረሳነውን ደግሞ በጽሑፍ ያወጉ ኡስታዝ አህመድ ዲን ጀበል በጀበል ላይ ጀበል ተወካያቸው ወደዚህ ይመጣል። ተወካያቸው አሚራችን የኢትዮጵያ ሙስሊም ወጣቶች ፕሬዝዳንት ሀብታሙ አዋቂው አስተማሪ ከምስራቅ ብቅ ያለ ኮከብ ትላንት በሀብቱ የተሸለሙ ቀደም ብለው በእውቀት የታወቁ የምስራቁ ጮራ ኡስታዝ ጀማል አሊ አላሁ አክበር ኡስታዝ አድናን ተወካይ ያው አይ ለራሳቸው አያስቀሩም። ታማኝ ናቸው። አሁን በዚህ ላይ የሸገር ታማኝ ነው። ሸገር ታማኝ የሚቀጥለው በዳዋ ስልታቸው ከኦሮምኛ እስከ አማርኛ ቱርክኛም ነካ ነካ ማድረግ ጀምረዋል። ሰፈራቸው፣ ጎሳቸው፣ ብሔራቸው አይታወቅም። የእድሜ ጉዳይ ክስ ይቀርብባቸዋል። የኢትዮጵያ ሙስሊም ወጣቶች ፕሬዝዳንት ኡስታዝ ሄይደር አላሁ አክበር እሺ ይህን ካልን በኋላ እነዚህን አባታችንን ያጀቡ የምክር ቤት አባላትን አባታችንን እናመሰግናለን። አንድ የመጨረሻ ፕሮግራም ስለሚቀርም እነሱን በክብር ወደ ቦታ እንድትሸኙልኝ እጠይቃለሁ። የሚቀጥለው እውቅና ስነ ስርዓት በአጠር ባለ አጣጥፈን ነው የምናደርገው። ወደዚህ የምንጠራቸው ሶስት ሰዎችን ነው ወደዚህ የምንጠራው። አንድ ሼክ አብዱልከሪም ሼክ በደርዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የታዋቂው ሼኻችን የአባታቸው የዳዋ አስከታይ ወደዚህ ይመጣል። ተወዳጅ ሼኻችን የዳሩ መንበር የትናንትና ስንቅ አቀባይ የሼክ ዘይኑ ሙቀና ሼክ ወክዱን ሼክ ዘይኑ ሙቀና ወደዚህ ይመጣል። የሚቀጥለው ተሸላሚ ጎረቤታችን ከተማችን በልማት እያደገች ያለች በዲን ከልማት የቀደመች መመሪያዋን አካሄዷን ያሳመረች ሞዴል የሆነች ከተማችን የአዲስ አበባ ከተማ እስልምና ጉዳይ ጠቅላይ ምክር ቤት ሼክ ሱልጣን ኤባ ፈዲለተ ዶክተር ወደዚህ በመምጣት የአዲስ አበባ ሙስሊም ማህበረሰብ በመወከል ከሃሚልተን የተዘጋጀላቸውን ይቀበላሉ። የሚቀጥለው ተሸላሚ አላሁ አክበር አላሁ አክበር
ማሻአላህ የሚቀጥለው ተሸላሚ የልምላሜ የእድገት ምንጭ የሰፊው የኦሮሚያ ህዝብ ተወካይ የኦሮሚያ እስልምና ጉዳዮች ምክር ቤት ሸጋሊ ሙክታር አዲሱ ፕሬዝዳንት ወጣቱ እንደ ኡሳማ ተክቢር አዲሱ መሪ አዲስ ራዕይ አዲስ እድገት ያለ ደሞዝ አላሁ አክበር አላሁ አክበር በገቡት ቃል መሰረት ከነመጣቸው አዎ በጉቦው እንዳጣሙ ነው። የሚቀጥለው ተሸላሚ እናመሰግናለን። ከለቶማ መኪናው ፊት እንደሞዘ መለ ኦሮሚያ ገገሱ ወረጋሊሲ አላሁ አክበር። የሚቀጥለው ተሸላሚ እዚህ የተሰበሰብንበትን ቦታ የገጠሩን ማህበረሰብ ገበሬውንም ታዳጊውንም ሰብሰብ በማድረግ በኢኮኖሚው ዘርፍ ሰፋ ረዘም ላለ የእድገት መስመርን የያዘ የኦሮሚያ ህብረት ስራ ባንክ የዚህም ቤት መሰረት ጀምራለሁ። ሁሉም ባይኖራችሁ ቀስ ብላችሁ ትከፍላላችሁ። ጥሩ አባት የዶክተር ሼክ ሀጂ ኢብራሂም ቱፋ አይነት ስላሉ ያልከፈላችሁትን ይከፍሉኛል እተማመናለሁ። ያለኝን አበደር ቀስ ብላችሁ ትከፍላላችሁ በማለት ቤቱን የገዙ የኦሮሚያ ህብረት ስራ ባንክ ተወካይ ተክቢር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር ይታወቃሉ። በማበደር አይታሙም። በማበደር የማይታሙ በመስጠት የማይከለክሉ አሁንም በቅጣት የተሰበሰቡ ብዙ ብር አላቸው የሚባል ሀሜት አለ። ሀሚልተን እጁን ይዘረጋል። አላሁ አክበር። ብራችሁ ላይ በረካ የገባው ከበረካ ጀምራችሁ ነው። ይልመድባችሁ። ቼኮች፣ አካውንቶች የሀሚልተን ዛሬ ክፍት ነው። ቅዳሜ 12 ሰዓት ከመሆኑ በፊት ወፈር ረዘም ያለ ስቴትመንትን ከእናንተ እንጠብቃለን። ኡስታዝ ነቢል አላሁ አክበር ተክቢር ተክቢር ኡስታዝ ወንድም አብዱሰላም ከማል እኚህ ሰው ብዙ ሰው ናቸው። እግራቸው፣ እጃቸው፣ ጭንቅላታቸው ሀገርን ወክለው አልፎ ጀርባቸው ላይ ሂጅራ አለ። ስናሞካሽ ከነብሩ ነው። አላሁ አክበር አላሁ አክበር። ሂጅራ አለ። ወደ ሂጅራ ሲኬድ ሁሉም አለ ነው የሚሉት። ያለውን ግን በቅርቡ እንሰማለን። ኡስታዝ አብዱሰላም ተክቢር አላሁ አክበር ተክቢር። በዚሁ የሚሉትን ብንሰማ የባንክ ነገር ሲቆይ ሂሳብ ከሰራና ዝቅ ካለ እንዳይሉ አንድ ነገር ቢሉ። አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልማቱ እንደ ሂጅራ አይደለም እንደ ግል ነው። መልክቱናዊ መልክ በማደራጃታቸው ምስጋናቸው ሰው ዘንድም አላህ ዘንድም የላቀ ነው። ሸህሙ ከአሁን በኋላ የነሱ ብቻ ሳይሆን የኛ የኢትዮጵያ ሙስሊም ሸህም እንደሆነ በደንብ እንረዳለን፣ እንገነዘባለን። ጭንቀታቸውን ወደዚህ እንዲያመጡ በዚህ አጋጣሚ እንጠይቃለን። አላሁ አክበር አላሁ አክበር። ቤቷ እቺ ናት። ሀሚልተን አትመጥንም። አዎ አትመጥንም አትመጥንም። ከፍቼ ያለው ቅድም በኋላ ሚዲያ ላይ ታገኛላችሁ። በደስታ ነው። ሀሚልተን ዛሬ ቅድም እዚህ እንደተባለ ጎጆ ወጪ እንጂ ዛሬ የተወለደ እንዳይመስላችሁ። ዛሬ ነው ያገባችሁ። ሙሽራ ናት እና ሙሽራይቷን አስገብቼ ነው የመጣኝ ቅድም። አላሁ አክበር። አዎ ሀቅ ነው። ጋፋ ሲን ጠላቱለና ቱደንጌ ቤካ ዳይመካል ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኢጆሌ ጫላ ጃላታን ኡፊ ደንጋኒ ሚቴቦ ሀሚልተን ቱደንጌ ዋንፌተን ጀራሲ። አላሁ አክበር። እኔ አማን ተነጅብተን ጃላተን ኢለ ኩርሲን አንረ ጅሩ ኩኒ አገበሩ ይፍታን እስኔ ገዲሱ
كرسي النبي محمد وقليته الله أكبر الله أكبر سري بدي نندو غوري إننا مالتو مليون هجانا كنني مليون مالتو كان نجاب بيتا ما تبايع كباني ما أفل جوتشنا الليني لا تولستو كلنا مدارس الله فقال إن شاء الله حملتن ينبت سياجني ينبت سرا ينوقف لا نقدر بيتكون لهم يدعوا بيتنا يبيت يوقف بيتكونه አሁን እነኚህ ልጆች ነው የምገባቸው እኛን ነው የቤት የሚገባው የማን ነው የኛና የኛ ነው ይሄንን በግድ ማወቅ አለብን አንድ መርፌ ቁልፍ እዚህ ውስጥ የጣላችሁ አጅሩን የምታገኙ ነገ በአላህና ከአላህ ነው ከነ ሱፊያን አይደለም ይሄ መነየት አለባችሁ ግን ይሄ እድል እንዳያመልጣችሁ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ኃላፊነቱን ወስዳለሁ ብሎ ለየክልሉ አከፋፍሎ ከሚወስድባችሁ ብትሳተፉና እናንተም ይሄንን አጅር ተካፋይ ብትሆኑ ደስ ይለኛል ያለዛ ይቆጫችኋል ብዬ ነው የማስበው አሁን መድረክ ላይ ብቻ ማውራት ሳይሆን ገብታችሁ እንድታስቡበት ጭምር ነው እኔ እያወራሁኝ ያለሁት አካውንት አለ አልተነገረንም ለምን እንደሆነ አላውቅም ይነገረናል ብዬ ግምት ስላለኝ በዛ አካውንት ኸይር ፈላጊዎች ሁሉ በዚህ ወቅት እንድትሳተፉ አደራ እያልኩኝ እኛ እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በአላህ ፍቃድ የሚገባንን እንወስዳለን የሚገባንን ድርሻ ሳይሆን በአላህ ፍቃድ እንደ ሙስሊምነቴ እንደ ሙስሊም መሪነቴ እናንተ ካልከፈላችሁ ሙሉ ኃላፊነቱን ወስዳለሁ አላሁ አክበር ሀብታምነቴ ምን እንደሆነ ታውቃላችሁ ግን ቅድም ቢሊየን ሚሊያር ብሎ እያሰባችሁ እንደሆነ ተረድቻለሁ አይደለም ወላሂ ህዝብ ሙስሊሙ ነው ሀብታምነቴ አላሁ አክበር ሁላችሁም የኢትዮጵያ ሙስሊም ተቋማት ኢትዮጵያ ሙስሊሞች ሀብታም ናችሁ ስንት ሚሊዮን ሙስሊም አለ ይሄ ሁሉ ሀብቴ ነው ይሄ ሁሉ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሀብት ነው እቺን ለጅማሮ እንጠቀምባታለን በእዝንላህ ተዓላ ወደ መመጥናት እናድጋለን ሌሎቻቸውንም እናሳድጋለን በጀመርነው ግን እንደጀመርነው እንጨርሳለን ኢንሻአላህ ተዓላ ይሄንን ፕሮግራም ይሄንን ፕሮጀክት የከፈቱልን ልጆቻችን እድሜያቸውን ርዝቃቸውን በረካ አላህ ያርግበትና ለሀገር ለዲን የሚሰሩ ዘላለም አላህ ያርጋቸው ሀሚልተን ቲቪ ሌሎች ቲቪዎች አሁን ለሀሚልተን ቲቪ ብቻ ሳይሆን ለሁሉም የምሰጠው ምክር ይሄ ትክክለኛ የዳዕዋ ቲቪ የዳዕዋ አዛን ስለሆነ እኛ እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የምናደርገው ነገር አለ ስልጣን እንሻማቸዋለን ኢንሻአላህ ተዓላ ሙራቀባ ኮሚቴ በዚህ አጋጣሚ አደራጃለሁ ለሁሉም ኢንሻአላህ በእስልምና ስም ተቃቁሞ እስልምናን ተቃራኒ ለምሰሩ እንዳይገኙ እስልምናን ለማዋረድ ሰዎችን ለማዋረድ ክፍተቶችን ፈልጎ ለማስፋት የተቋቋሙ እንዳሉ ስለሚያውቅ ነው ይህ ቲቪ ሐቁና ቁርአንና ሐዲስን ይዞ እነሱን የምታቀል ቲቪ እንደሆነ ይረዳለሁ ኢንሻአላህ ተዓላ ስለዚህ በአላህ ስም ይህንን መሳሪያ ያዛችሁ ወንድሞቻችን ሐቁን እንጂ ባጥልን እንዳትሰሩ እስልምናን እንጂ ተቃራኒ
እንዳትሰሩ የሰው ክፍተትን ፈልጋችሁ ለመሰራጨት የምትጥሩ አፌን ሞልቼ ልበል ወላሂ ትወርቃላችሁ። የሰውን ፈዲሐ ፈልጋችሁ ጠምዝዛችሁ ከፊት ከኋላ ቆርጣችሁ ህዝብን ለመታለል የምትረጡ መጨረሻችሁ ውርቅና ውርቅ ነው። ያላወቅን እንዳይመስላችሁና እንዲህ ያሉ ቲቪዎች ለነሱ መከላከያ፣ ለሙስሊም መከላከያ፣ ለዱዓቶች መከላከያ፣ ለዑለማዎቻችን መከላከያ ሆኖ ስመሰረቱም እስከዛሬም ሲሰሩ የነበሩ በመሆናቸው ከልብ ሊያመሰግናቸው ወዳለሁ። ተጠናክረው እንዲቀጥሉም ደግሞ በዚህ አጋጣሚ አደራ ለማለት ወዳለሁ። ከአሁን ሰዓት ከዚች ሰዓት ጀምሮ ኢዳ አለብን የሚሉ እንዳልሰማ ተመካከርን። ኢንሻአላህ እኛ የምንሸከም መሆናችንን ሁላችንም ቃል ትገባላችሁ። ከኔ ጋራ ያላችሁ እጃችን ፈልጋለሁ። ኢንሻአላህ ማሻአላህ ሙሉ ቤት ነው። እንግዲህ ሲያስፈልግ ወደ እናንተ በመስመር እመጣለሁኝና እንግዲህ ወቅቱ በጣም አጠር ያለችና ኡስታዝ ዶክተር አብዱልአዚዝ አጠገቤ ሆኖ እየጠየቁኝ ስለሆነ ወደ እሳቸው አስተላልፋለሁ። በጣም ደስ ብሎኛል። ደስ ይበላችሁ ለማለት ወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በኦሮምኛ እንዲህ ይባላል። ሀደ ቀባቱ ወያ ሰኑ ቀባቱ ወይ፣ ሀደ ቀባቹ ወያ ሰኑ ቀባቱ ወይ። እናት ሊኖርህ ይገባል ያውም ያላት። እንደዚህ አይነት ልብ፣ እንዲህ አይነት ብር፣ እንዲህ አይነት እውቀት፣ እንዲህ አይነት ፕሮቶኮል፣ እንዲህ አይነት መምራት ችሎታን ያለው የሰጠንን አላህ ሱብሓነሁ ወተዓላ ምን እንላለን? አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ረብል ዓለሚን። አንድ ምስር አጋልጣለሁኝ ከቀጡኝም እቀጣለሁ። እነዚህ እስላም ሚዲያዎች አሉ። ከ5-6 ቀናት በፊት ፈዲለተ ሼህ አልፈን እዚህ ደርሰናል። ከዚህ መውረድ የለብንም፣ መውጣት አለብን። በአጭር ጊዜ አጭር ጥናት፣ ግልጽ ጥናት እስላማዊ ሚዲያዎች ምን መሆን አለባቸው ተሰርቶ ይቅርብልኝ ብለው ቀጭን ትዕዛዝ ሰጥተዋል። በ3 ወር ጊዜ ውስጥ ይህን እንግዲህ ምስጢር ነው ያወጣሁት። ለሃሚልተን ብቻ ሳይሆን ላሉ ሚዲያ መልስ እሰጣለሁ ብሏል። ተክቢራ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እነ ዛዊያ አሉን፣ እነ ነሲሃ አሉን። ላሉት ሁሉ መልስ ለመስጠት ዝግጁ ነኝ ብለዋል። ይህ ታላቅ ምስጢር ነው። ጥናቱ በ3 ወር የሚደርስላቸው ይሆናል ብለን እንጠብቃለን። በመጨረሻ እሳቸውን ከዚህ በላይ ማቆም አልፈልግም። 2 የምክር ቤት አባላትን እጠራለሁ። ሼክ ካሚል አልይ፣ ኡስታዝ መሐመድ አልአሩሲ የኢፌዴሪ ህዝብ ተወካዮች ምክር ቤት አባላት ወደዚህ በመምጣት ሼክን ያጅባሉ። ረጃጅሞች ናቸው። በህዝቡም ከሼክ አይቀድሙም። ይህን እያልን ወደዚህ ደርሰናል። እነዚህን ሰዎች የጠራንበት ጮማ አንጋፋ ባለስልጣን ክብርና ክብርን እነዚህን ስንጠራ ለነገር ነው። እነዚህን ስንጠራ ለአንድ ነገር ነው። የጠራንበት ታላቅ መሆኑ ይገባችኋል። በመካከል መሪያችን አሉ፣ በቀኝና ግራ የህዝብ ተወካዮች አሉ። መልእክቱን ታላቅነት ከዚህ ትገነዘባላችሁ። የሚዲያ ምንነት ቅድም ገልጸናል። ይህ ሚዲያ የቆመው በትልቅ አደራ፣ ትልቅ ዓላማ፣ ትልቅ ድምፅ፣ የህዝብ ድምፅ ለመሆን የቆመ ነው። ማን አቆመው? መቼ ቆመ? እነማን አቆሙ? የሚል መልስ የምንሰጥበት የምስጋና ወቅት ላይ ደርሰናል። ይህ የምስጋና ወቅት መጀመሪያ ከዓርሽ እንዲለበለብ ከዓርሽ እንዲተላለፍ አላህ ሱብሓነሁ ወተዓላ እንጠይቃለን። የምድር ወኪሎች ከዚህ በላይ የምንጠራቸው ስለሌሉ የሃሚልተን ቲቪ መስራቾች
የዛሬ የመጀመሪያው እውቅና ተቀባይ ይሆናሉ። ወደ መድረክ ሲንጠራ በቅደም ተከተል ይመጡና ከነዚህ ቱባ ተሿሚዎች ይቀበላሉ። ዶክተር ሙሐመድ ሳላህ የሃምልተን ቲቪ ዳይሬክተር ናቸው። ካሜራማን ናቸው። ኤዲተር ናቸው። ሪፖርተር ናቸው። አዘጋጅ ናቸው። ፋይናንስ ኃላፊ ናቸው። ብቻቸውን ለምነው ካሜራ ይዘው ቀርጸው አስተላልፈው አስተምረው ሁሉን ጠይቀው ከሜዳ ወደ ጥላ ከጥላ ወደ ቢሮ ከቢሮ ወደምታዩት ህንፃ እንዲገባ ይህንን ታላቅ የሚዲያ ተቋም ያደረጉ ናቸው። በእውነት ከአርሺ ሽልማቱ ይሰጣቸው። የምድር ተወካይ ደግሞ ያመስግናቸው። እኛም ወደናል፣ ይሁን ብለናል። በአባታችን ይበሰራል። አላሁ አክበር። በመካከል ቢዚ ይሆናሉ። ለሃምልተን እየጠየቁ ይሆናል። አላሁ አክበር፣ አላሁ አክበር። ሁለተኛ የዳዕዋው ድምፅ ከሚዲያ በፊት ሚዲያ ሳይጠራ በድምፅ የጠሩ በየቤት የገቡ ከሞባይል ያንቆራቆሩ በኦሮምኛ ታሪክ ነግረው በአማርኛ